መገለጥ ወይስ መገልበጥ? ቤት ስገባ ሲመጣ በዚህ ቁጥር ይደውልልኝ የሚል ጥብቅ መልእክት ጠበቀኝ። የደዋዩዋን ስም የማውቀው በሩቅ ነው። ብዙ ስለማንቀራረብ መደወሏ ጥያቄም መደነቅም በውስጤ ፈጥሯል። ደዋዩዋ ትልቅ ድርጅት ውስጥ የምትሰራ ደህና ኑሮ ያላት ዕድሜዋ በ30ዎቹ መጨረሻ የሚገመት የአማኝ ቤተሰብ ልጅ ናት። በመደወያው ውስጥ ጣቶቼን እየሸነቆርኩ ቁጥሮቹን አዞርኩና በዚያ ወገን ምላሽ መጠባበቅ ጀመርኩ። ስልኩ ተነሳ። ማንነቴን ገለጽኩ። ወዲያው ስለ ደወልክ በጣም አመሰግናለሁ። የፈለግኩህ በሕይወቴ አንድ ወሳኝ ጉዳይ ላይ እርምጃ ለወስድ አስቤያለሁ። ነገር ግን አንድ የእግዚአብሔር ሰው ሳላማክር መወሰን አልፈለግኩም። ሰው ሳስብ ደግሞ የመጣህልኝ አንተ ነህ። ስለዚህ ስልክህን አፈላልጌ ደወልኩ አለችና የኔን ምላሽ በመጠባበቅ ጸጥ አለች። ጥቂት ካወጣሁና ካወረድኩ በኋላ ጥሪዋን ተቀብዬ በቀጠሯችን ሰዓት ወደ ቤቷ አቀናሁ። ተገናኝተን ሰላምታ ከተለዋወጥን በኋላ ብዙም ጊዜ ሳልወስድ እሺ እርምጃ ልትወስጅበት ያሰብሽው ጉዳይ ምንድን ነው አልኩ። እርግጠኝነት በሚነበብበት ገጽታ አይ ጸልይና ጌታ ይንገርህ እንጂ እኔ አልነግርህም አለች። እግዚአብሔር የሚናገረው የተሰወረን ምስጢር ለመግለጥ ነው እንጂ ሰውን ለማስደነቅ አይደለም። ስለዚህ አንቺ ልትነግሪኝ የምትችውን ከሰማይ መስማት አይኖርብኝምና አንቺው ብትነግሪኝ ይሻላል አልኳት። ጸልዬ የሰራዊት ጌታ እግዚአብሔር እንዲህ ይልሻል ባለማለቴ እያዘነች በቃ ላገባ ነው አለች። ታዲያ ምንድን ነው ችግሩ? ማግባት መልካም ነው አልኩ። ወዲያው በማከታተል ግን አማኝ አይደለም፣ ደግሞ ያጨሳል፣ ይጠጣል፣ ከሌላ ሴት ጋር ስለነበር ቀማሽኝ ብላ መቆሚያ መቀመጫ እያሳጣችኝ ነው በማለት ያልጠበቅኩትን የመረጃ ዶፍ ታወርድብኝ ጀመር። በማስከተል ማዘጋጃ ቤት ለመፈራረም ለፊታችን ቅዳሜ ቀጠሮ ይዘናል ብላኝ ያረፈችው። የምትሄድበት መንገድ ትክክል አለመሆኑንና ወደፊት ትልቅ ችግር በሕይወቷ እንደሚያመጣ ገባኝ። ሆኖም ይህንን በቀጥታ በነግራት እንደማትቀበለኝ አሰብኩ። ምክንያቱም የእግዚአብሔር ፈቃድ ፍንትው ብሎ ከተገለጠበት ከመጽሐፍ ቅዱስ ቃል ይልቅ ትንቢት ክፉኛ እንደምትወድ ስለተረዳሁ ነው። ስለዚህ አይኗን እያየሁ አንቺ ሴት የሰራዊት ጌታ እግዚአብሔር እንዲህ ይልሻል፣ የሚያምን ከማያምን ጋር ምንም ኅብረት የለውምና ይህን ሰው አታግቢው አልኳት። ግን እኮ ጥሩ ሰው ነው፣ እኔም ወድጄዋለሁ አለችኝ ሐዘን በተቀላቀለበት ስሜት። ብታገባው ሊገጥሟት የሚችሉትን አደጋዎች ከእግዚአብሔር ቃል አንድ ባንድ እየዘረዘርኩ ካሳየኋት በኋላ ጸልዬላት ወጣሁ። እሷም የምትፈልገውን መገለጥ ስላላገኘች እያዘነች ሸኘች። ከአንድ ዓመት በኋላ ድንገት መንገድ ላይ ተገናኘን። ስለ ኑሮዋ ስጠይቃት አገባሁ እኮ አለችኝ። እንዴት በማለት ጠየቅኩ። አንተ ጸልየህ ጌታ የሚልህን ንገረኝ ብልህ እምቢ አልክ። ካንተ በኋላ የጸለየችልኝ ሴት በትንቢት በአንቺ አማካይነት ወደ መንግሥቴ አመጣዋለሁ ይልሻል አለችኝ። ተጋባን፣ ይኸው ጥሩ ኑሮ እየኖርን ነው አለች። ውስጧም ውጭዋም እየፈነደቀ ነበር። እኔም አሁን አንዴ ተጋብታችኋልና ትልቁ ቁም ነገር በፍቅርና በመከባበር መኖር ነው፣ እግዚአብሔር ትዳራችሁን ይባርክ አልኩና ተለያየን። ከጥቂት ዓመታት በኋላ ይህችው ሴት ፊቷ ጠቅሮ ሁለንተናዋ ውድቅ ብሎ ወደ ቢሮዬ ስትገባ በመስኮት ተመለከትኩና ፈጥና እንድታስገባት ለጸሐፊዬ በውስጥ መስመር
ምልክት ሰጠኋት። ገብታ ሰላምታ ከተለዋወጥን በኋላ እንባ በተቀላቀለበት ድምፅ ዛሬ አንተ ጋር የመጣሁት እውነተኛ የእግዚአብሔር ሰው ስለሆንክ ነው። ያኔ ያማከርኳቸው ሁሉ አይዞሽ ግቢበት ብለው ገፋፉኝ። አንተ ግን የሚደርስብኝን ሁሉ አንድ በአንድ ነገርከኝ። በጊዜው አልሰማሁም። አሁን ግን የነገርከኝ ሁሉ ተራ በተራ ደረሰብኝ። አሁን ከአቅሜ በላይ ስለሆነ ልፈታው ወስኛለሁ። የመጣሁትም እንድትጸልይልኝ ነው በማለት መልሴን በጉጉት ትጠብቅ ጀመር። ዛሬም እንደ አምናው አይን አይኗን እያየሁ አንቺ ሴት የሰራዊት ጌታ እግዚአብሔር መፋታትን እጠላለሁና ይህን ሰው አትፍቺው ይልሻል አልኳት። የማውቀውን የመጽሐፍ ቅዱስ ክፍል በዚህ መንገድ የነገርኳት ቢቸግረኝ እንጂ ዘወትር የምናገርበት መንገድ ስለሆነ አልነበረም። ነገር ግን በጥቁርና ነጭ ግልጥ ሆኖ ከተቀመጠው የመጽሐፍ ቅዱስ ቃል ይልቅ በሰዎች በኩል እግዚአብሔር እንዲህ ይላል ተብሎ የሚነገረውን ቃል ክፉኛ እንደምትወድና እንደምታምንበት ስለተገነዘብኩ ምናልባት እውነቱን ተቀብላ ተተርፍ እንደው በሚል ነው። የሚያሳዝነው አሁንም ከተወሰነ ጊዜ በኋላ አንድ ስፍራ አግኝቼ ስጠይቃት እንደፈታችው ነገረችኝ። ትንቢትና የተለያዩ ጸጋ ስጦታዎች ዛሬም በቤተ ክርስቲያን አገልግሎት ላይ ይውላሉ። ጌታም በዚህ መንገድ ሰዎችን ይናገራል፣ ይመክራል፣ ያንጻል፣ ያጽናናል። ሆኖም በየትኛውም ስጦታ አማካይነት በማንኛውም ሰው በኩል ቢነገር የእግዚአብሔር ፈቃድ የተገለጠበትን የእግዚአብሔርን ቃል ሊተካከልም ሆነ ሊተካ የሚችል አንዳች የለም። ዛሬስ እኛ ምን ያህል በእግዚአብሔር ቃል ለተገለጠው እውነት የሚገባውን አክብሮት እንሰጣለን? የእግዚአብሔር ቃል የመለኮት ድምፅ፣ የመገለጦች ሁሉ መገለጥ፣ የሁሉ ዳኛና የመጨረሻ ባለሥልጣን መሆኑን ምን ያህል እናስተውላለን? ትንቢትን አለመናቃችን እንደተጠበቀ ሆኖ በሰዎች በኩል የሚመጡትን መልእክቶችና የመልእክተኞችን ማንነት ምን ያህል በሰከነ ልብ በቃሉ እንመረምራለን? መገለጥ የሚያስፈልገው ለተሰወረ ነገር እንጂ ለተገለጠው አይደለም። ለተገለጠው የሚያስፈልገው መታዘዝ ብቻ ነው። በእግዚአብሔር ቃል ለተገለጠ ነገር መገለጥ መፈለግ መገልበጥን ያስከትላልና እንጠንቀቅ።